ሰላም እንዴት ናችሁ? ሁላችሁም በያላችሁበት ከቤጅ ቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ማክሰኞ ምሽት ከምሽቱ 4 ሰዓት ላይ ቼልሲ በስታንፎርድ ብሪጅ በቻምፒዮንስ ሊግ ሁለተኛ ጨዋታውን ያደርጋል። ከቤኒፊካ የጆዜ ሞሪኖ ቤኒፊካ ጋር ነው ጨዋታውን የሚያደርገው። ከዛ ጨዋታ ግን አስቀድሞ ዛሬ እንግዲህ ሰኞ ዕለት ኤንዞ ማሬስካ ጋዜጣዊ መግለጫ ሰጥቷል። ከፔድሮ ኔቶ ጋር ሆነው አንድ ላይ ጋዜጣዊ መግለጫውን ሰጥቷል። በዛ ጋዜጣዊ መግለጫ ላይ ምን አዳዲስ ነገሮችን ተናገሩ የሚለውን አብረን እንመለከታለን። ምክንያቱም ከጉዳት ጋር ተያይዞም የተናገሩት ያነሱት ነገር አለ ማሬስካ። ከዛ ውጭ ግን ቼልሲ ምን አይነት ቡድን ይዞ ሊገባ ይችላል የሚለውን አብረን የምንመለከተው ይሆናል። ለቻናሉ ግን አዲስ የሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቷን መጫናችሁን እንዳትዘነጉ፣ ላይክ ማድረጋችሁንም በዛው እንዳትረሱ። በቅድሚያ ከዚህ ከጉዳት ጋር ተያይዞ ኤንዞ ማሬስካ እንግዲህ ተጠይቀው ነበረ ምን አይነት አዳዲስ ጉዳቶች እንዳሉ ወይም ደግሞ የሪከቨር አድርገው ተመልሰው የገቡ ተጫዋቾች እንዳሉ ተጠይቀው ነበር ኤንዞ ማሬስካ እና ምንድን ያሉት ጃኦ ፔድሮ፣ አንድሬ ሳንቶስ እና ሞይሰስ ካይሴዶ መጠነኛ ጉዳት እንዳለባቸውና ለጨዋታው አጠራጣሪ እንደሆኑ ነው የተናገሩት። ይህም ደግሞ ለቼልሲ በጣም ሌላ ደግሞ ዱብዳ ይመስለኛል። በእንቅርት ላይ ጆሮ ደግፍ እንደሚሉት ቼልሲ ካሉበት ይሄ ሁሉ በጣም ብዙ ጉዳቶችን እያስተናገዱ ነው እንደሚገኙት እንደምታውቁት ቼልሲዎች። ከዛ ጉዳቶች በተጨማሪ ደግሞ አሁን ጃኦ ፔድሮ፣ አንድሬ ሳንቶስ እና ሞይሰስ ካይሴዶ መጠነኛ ጉዳቶችን አስተናግደዋል። ዛሬ ከሰዓት በኋላ በሚኖረን ትሬዲንግ ላይ እናያቸውና ነገ እንደሚገቡ እንደማይገቡ እንወስናለን። ለጊዜው ግን ያለው ነገር የመጠነኛ ጉዳት አለባቸው፣ አጠራጣሪ ነው ሲሉ ነው የመለሱት ኤንዞ ማሬስካ። እና የቼልሲ ጉዳት በጣም እየተደራረበ የመጣ ይመስለኛል። በተለይ ደግሞ ከዚህ ከዓለም ክለቦች ዋንጫ ጀምሮ ቼልሲ ያለ እረፍት ረጅም ጨዋታዎችን ከማድረጉ የተነሳ ብዙ ተጫዋቾች በጉዳት ምክንያት አጥቷል። በዚህም ምን ያህል ነጥቦችን እየጣለ ዋጋ እያስከፈለው እንደሆነ ቼልሲ እየተመለከትን ያለ ነው እና ይሄ ነገር አንድ በጣም አስቸጋሪ ነገር ሆኖበታል ቼልሲ የጉዳት ነገር። ኤንዞ ማሬስካ ግን ከዚህ ጥያቄ በኋላ አስከትለው ግን ምንድን ያሉት አንድ ቀን የቼልሲ ደጋፊዎች የኔን ስም እንዲዘምሩልኝ ይፈልጋለሁ፣ ስሜንም ማሬስካ ብለው ከፍ አድርገው በዝማሬ እንደሚያሰሙ አልጠራጠርም ብለዋል። ምክንያቱም በዚህ ሰዓት ቼልሲ ያው ብዙም ጥሩ ነጥቦችን እየሰበሰበ አይደለም ያለው፣ ጥሩ ውጤቶችንም እያገኘ አይደለም ያለው። በዛ ምክንያት ደጋፊዎች ደስተኛ ላይሆኑ ይችላሉ። አስታውሳለሁ። ሆኖም አምና በሳውዝሃምፕተን ጋር በነበረን ጨዋታ ላይ ዊ ጋት አወር ቼልሲ ባክ፣ የኛ የምንወደው ቼልሲ ተመልሷል ብለው ሲዘምሩ ትዝ ይለኛልና አሁን ያንን ዝማሬ መልሰው እንዲያመጡ ትፈልጋለሁ ቼልሲዎች። ያ እንዲሆን ደግሞ እኛ አሸናፊ መሆን አለብን፣ ውጤት ለደጋፊው መስጠት ይኖርብናል። ያንን ለማድረግ ደግሞ አሁን በደንብ እየሰራን እንገኛለን፣ ዝግጁ ነንና እኔም አንድ ቀን ቢዘመርልኝ ደስ ይለኛል ሲሉ ነው የተናገሩት ኤንዞ ማሬስካና ከዚህ ከዝማሬ ጋር ተያይዞ እንግዲህ ያው ውጤት ካልመጣ ደጋፊው ሊዘምር አይችልም። በደንብ አድርጎ ሊዘምር፣ ሊደግፍ፣ ሊያጨበጭብ አይችልም። ያ እንዲሆን የግዴታ ነጥብ መሰብሰብ፣ ውጤት ማምጣት ያስፈልጋልና ኤንዞ ማሬስካ እንግዲህ ውጤት አምጥተን ደጋፊዎቹን እንደምናስደስትና ከፍ አድርገው የኔንም ስም እንደሚዘምሩልኝ ወደፊቱ አልጠራጠርም ሲሉ ነው የተናገሩት። በነገራችን ላይ ኤንዞ ማሬስካ አምነዋል ጥፋታቸውን። በተለይ ደግሞ ይሄ በ10 ተጫዋቾች ቼልሲ በሚጫወትበት ወቅት፣ በቀይ ካርድ ተጫዋቾች በሚሰናበቱበት ወቅት ቼልሲ በጣም ችግሮችን እያሳየ መሆኑንና ያንን ማኔጅ ማድረግ አለመቻላቸውን ዛሬ በግልጽ ተናግረዋል። ኤንዞ ማሬስካ በጋዜጣዊ መግለጫቸው ላይ ምንድን ያሉት? አዎ በትክክል እኔ ጥፋት አለብኝ። ምክንያቱም በቀይ ወጥቶብን በ10 ተጫዋቾች በምንሆንበት ጊዜ የተሻሉ ቅያሬዎችን የተሻሉ ታክቲኮችን ማድረግ አልቻልኩም። ያንን አምናለሁ። ለወደፊቱ ግን ለኔም ትምህርት የሚሆን ነገር ነው፣ አስተካክዬ እመጣለሁ፣ ምንም ሀሳብ አይግባችሁ ሲሉ ነው ኤንዞ ማሬስካ የተናገሩት ማለት ነው። በእርግጥም አይተናል እንግዲህ ባለፉት ተከታታይ ጨዋታዎች ላይ ቼልሲ በቀይ ካርድ ተጫዋቾች በሚሰናበቱበት ወቅት ቼልሲ የሚያደርጋቸው ቅያሬዎች የባሰ እንደውም ለውጤቱ መዋዠቅ፣ ለጎል መቆጠር ምክንያት ሆነው እየተገኙ ነው ያሉትና ከዛ አንጻር የኤንዞ ማሬስካም በ10 ተጫዋቾች የመጫወት ታክቲክ ጥያቄ ስር እንደገባ ይታወቃልና እሳቸውም ያንን አምነው ለወደፊቱ ማስተካከል እንዳለባቸውና በሌላ አይነት በአዲስ አይነት ታክቲክ ጥሩ ነገሮችን ይዘው ለመምጣት እንደሚሞክሩ ተናግረዋል። ከዛ ጋር ግን ተያይዞ አንድ ስታቲክስ ትናንትና የቼልሲ ቦርድ አሳይተው ነበረ ብለዋል። እንግዲህ ማሬስካ እንደምታውቁት ትናንትና
የቼልሲ ቦርድ ከኤንዞ ማሬስካ ጋር ስብሰባ አድርገው ነበረ። የስፖርቲንግ ዳይሬክተሮቹ ባለቤቶቹን ጨምሮ ቼልሲ ቤት ላይ ስብሰባ አድርገው ነበረ። በዚህም ስብሰባቸው ላይ ብዙ የተነሱ ነገሮች አሉ። ስታቲክስ ግን አሳይቷቸው ነበር። ኤንዞ ማሬስካም ሲናገሩ አንድ ስታቲክስ አይቼ ነበር ትናንትና ባሳዩኝ ውስጥና ላለፉት 6 ወራት ቼልሲ የተሸነፈው 5 ጊዜ ነው። በጣም ጥሩ ውጤት ይመስለኛል የእውነት ለመናገር ላለፉት 6 ወራት በተሸነፈበት ቼልሲ 5 ጨዋታዎች ላይ አንዱ ብቻ ነው በቀይ ሳይወጣበት ቼልሲ መሸነፍ የቻለው። ስለዚህ አንዱ ብቻ ነው ቼልሲ ሙሉ 11 ተጫዋቾችን ይዞ የተሸነፈው። በተቀሩት ግን 4ቱ ጨዋታዎች ላይ ቼልሲ በቀይ ካርድ ተጫዋች ወጥቶበት ነው የተሸነፈውና ይሄ የሚያሳየው ቼልሲ ጠንካራ መሆኑን ነው። ይህን ስታቲክስ ሳይ በጣም ነው የተደሰትኩት ብለዋል ኤንዞ ማሬስካ። ከባየር ሙኒክ ጨዋታ ውጪ የቻምፒዮንስ ሊጉ ከባየር ሙኒክ ጨዋታ ውጪ ቼልሲ በቀይ ካርድ ሳይሰናበትበት የተሸነፈበት ጨዋታ የለም ማለት ነው። ያም ደግሞ ለቼልሲ በጣም ጥሩ ይመስለኛል። ምክንያቱም ላለፉት 6 ወራት በጣም ጥሩ ውጤቶችን ነው ይዞ እየተጓዘ ያለው ቼልሲ። እንደው በነጥብ ደረጃ ቢቆጠር አንደኛ ደረጃ ላይ ሊቀመጥ የሚችል ነጥብ ነው የሰበሰበው ቼልሲ እና በቀይ ተጫዋቾች ወጥተውበት ማኔጅ ማድረግ አለመቻሉ አንድ ችግር ሆኖ ሳለ ግን ቼልሲ በ5 ጨዋታዎች በተሸነፈበት 5 ጨዋታዎች 4ቱ በቀይ ካርድ የወጡበት ተጫዋቾች የወጡበት የተሰናበቱበት ጨዋታ መሆኑ አስገራሚ ሆኗል እና ይሄ ቼልሲ ምን ያህል ጠንካራ መሆኑ የሚያሳይ ስታቲክስ ይመስለኛል ሲሉ ነው ኤንዞ ማሬስካ የተናገሩት። የቼልሲ ቦርድ ግን ከስብሰባው በኋላ ሌላ ምንድነው ኤንዞ ማሬስካን በትክክል እንደሚደግፉትና ለሚመጣውም ለዚህኛው ዓመት ለ8 ወሩ በትክክል እንደሚደግፉት ኤንዞ ማሬስካን ሙሉ እምነት እንዳላቸውና ቼልሲን ወደ ተሻለ ቦታ እንደሚያደርሰው ምንም አይነት ጥርጣሬ እንደሌላቸው ነው የተናገሩት። ኤንዞ ማሬስካን በዚህ ደስተኛ መሆናቸውን ተናግረዋል። የቼልሲ ቦርድ በሙሉ ይደግፈኛል፣ ቼልሲም ለኔ ድጋፍን እየሰጠን ያለው ከዚህ ጋር ተያይዞ ስለዚህ ጥሩ ነገሮችን አብረን እናሳካለን ሲሉ ነው የተናገሩት። የቼልሲ ግን ትንሽ ቅር ያሰኘኝ ነገር ምን መሰላችሁ? አሁንም ቢሆን እነዚህ የቼልሲ ዳይሬክተሮችና ባለቤቶች ቦርዶቹን ጨምሮ ለኤንዞ ማሬስካ ዘንድሮም ቢሆን የሰጡት ግብ በጣም አሁንም ቼልሲን አጠራጣሪ የሚያደርገው ነው። ምክንያቱም ለኤንዞ ማሬስካ የነገሯቸውና የሰጡት ግብ ምንድነው? ዘንድሮም ኤንዞ ማሬስካ ቶፕ 4 ስር እንዲያጠናቅቅ ከ1 እስከ 4 ከወጣ በጣም ውጤታማ የሆነ ሲዝንን እንዳሳለፈ የሚገልጽና ከዛ ውጪ ደግሞ በደንብ በጥሩ ሁኔታ የነዚህ የካፕ ኮምፒቲሽን የሚባሉትን የካራባኦ ካፕ የኤፍኤ ካፕ ጨዋታዎች ላይ በደንብ እስከ ተወሰነ ገፍቶ መሄድን የተወሰነ ደረጃዎችን እስከ ግማሽ ፍጻሜ ሩብ ፍጻሜ ድረስ ገፍቶ መሄድን እንደ አንድ ዓላማ ይዘው እንደተነሱ ከዛ ውጪ በቻምፒዮንስ ሊግ ላይም ገፍተው መሄድን ነው ዓላማ አድርገው የተነሱት። ይሄ ደግሞ ለቼልሲ በኔ በበኩሌ በቂ አይመስለኝም። ምክንያቱም ቼልሲ በቂ ሊሆን የሚችልለት ጉዳይ ምንድነው? ዋንጫዎችን ማንሳት ሲችል ነው። ቼልሲ የዋንጫ ቡድን እንጂ ቶፕ 4 መግባት ወይም ደግሞ ይሄ ቤር ሚኒመም የምንለው ጉዳይ ነው። ቻምፒዮንስ ሊግን ስለመብላት ነው ማሰብ ያለበት እንጂ ቼልሲ ስለ ደረጃዎች ስለ ግማሽ ፍጻሜ ላይ መግባት ሩብ ፍጻሜ ላይ መግባት የቼልሲ ዓላማ ሊሆን አይችልምና ይሄ ከሜንታሊቲ ጋር የሚያያዝ ጉዳይ ይመስለኛል። ካስታወሳችሁት ክለብ ወርልድ ካፕን ካነሳ በኋላ ቼልሲ የቼልሲ ተጫዋች የሆኑት እነ ሊቫይ ኮልዊል፣ ሪሲ ጄምስ፣ እነ ጃኦ ፔድሮ የተናገሩት ነገር ነበር። ቼልሲ ካሁን በኋላ ለዋንጫዎች መፋለም የሚችል ቡድን ነው። እኛ ከሌላው ቡድን ምንም የምናንስበት ነገር የለም። ማንንም ቡድን ማሸነፍ እንችላለን። የአእምሯችንን ካሳመን ነውና ጠንክረን የምንሰራ ከሆነ ከሌሎች ቡድኖች ከነ ሊቨርፑል ከነ ማንቸስተር ሲቲ ከነ አርሰናል አንሰን የምንታይበት ምንም አይነት ነገር የለም ሲሉ ነበር የተናገሩትና ያ ሜንታሊቲ በጣም ምርጥ ሜንታሊቲ ነበር አስተሳሰባቸውና በዛ መቀጠል ነው እንጂ ያለባቸው ይሄ ቶፕ 4 መግባት ለነሱ ትልቅ ነገር ዋንጫ እንደመብላት መቆጠር የለበትምና ለቼልሲ ውድቀት ነው የሚሆነው ብዬ ነው በኔ በበኩሌ ማስበው። ዘንድሮ ቼልሲ ቶፕ 4 ሆኖ ቢያጠናቅቅና ምንም ዋንጫዎችን ባያነሳ ይሄ ነገር ውጤታማ ይሆናል የሚል ወይም ደግሞ ውጤታማ ሲዝን ነው የሚል እምነት የለኝምና ቼልሲ እውነት ለመናገር የቦርድ እንግዲህ አባላቶቹና የቼልሲ ዳይሬክተሮችን ጨምሮ ባለቤቶቹ በዚህ ጉዳይ ላይ ያስቀመጡት ዓላማ ቤር ሚኒመም መሆን አለበት እንጂ እንደ ማክሲመም እንደ ትልቅ ውጤት ተቆጥሮ ቼልሲ ቶፕ 4 መግባቱ ለዘንድሮም ውጤታማ ነው የሚያስብለው አይመስለኝም። ሌላው እንግዲህ ኤንዞ ማሬስካ ስለ ጃሮል ሃቶም እንግዲህ ተጠይቀው የተናገሩት ነገር አለ። ምንድን ያሉት ማሬስካ ሃቶ ለቼልሲ ትልቅና ወሳኝ ተጫዋች እንደሚሆን አልጠራጠርም ነው ያሉት እና ጃሮል ሃቶ የተወሰነ ልምድ የሚጎለው አይነት ተጫዋች ነው። እንደምታውቁት ከኤርዲቪዚዮ ከአያክስ አምስተርዳም ከመጣ በኋላ
ለቼልሲ የተወሰኑ ጨዋታዎችን አድርጓል። በእነዚህ በተጫወተባቸው ጨዋታዎች ላይ ጥሩ እንቅስቃሴዎችን ያደረገበት ደግሞ ልምድ ደግሞ ያጣ የሚመስልበት አይነት እንቅስቃሴዎችን ደግሞ ያደረገበትም ጨዋታዎች አሉና ጃረል ሃቶ በሴንተር ባክ ይሄ በመከላከል የኩኩሬላን ቦታ ይዞ ሳይሆን በመሃል ተከላካይነት ደግሞ መጫወት የሚችል አይነት ተጫዋች ነው። በኩኩሬላን በኩል መጫወት የሚችል ተጫዋች ነው። ሆኖም ግን ተጫዋቾች በተጎዱ ጊዜ በመሃል ሜዳ ተከላካይነት መጫወት የሚችል ተጫዋች ነውና ባለፈውም ይሄንን ያሳየ ይመስለኛል። ጃረል ሃቶ ጥሩ እንቅስቃሴ አድርጓል። ቼልሲ ምንም እንኳን ተሸንፎ ቢወጣ በብራይተን ጃረል ሃቶ ግን የነበረው እንቅስቃሴ በጣም ጥሩ ነበርና ቻምፒዮንስ ሊግ ላይ አሁንም ጃረል ሃቶ ጥሩ የሆነ ብቃቱንና እንቅስቃሴውን ያሳያል ተብሎ ነው የሚጠበቀው። ኤንዞ ማሬስካም በሱ ሙሉ እምነት እንዳላቸውና ለቼልሲ ወሳኝና ምርጥ ተጫዋች ለወደፊቱ እንደሚሆን አልጠራጠርም ሲሉ ነው የተናገሩት። ሌላው እንግዲህ ኤንዞ ማሬስካ ስለ ስቲቫኦም ተጠይቀው ነበረ። ስቲቫኦ እንግዲህ እንደምታውቁት ከሰሞኑ በጣም ጥሩ እንቅስቃሴን እያደረገ ነበር። እንዳለመታደል ሆኖ ግን ቼልሲ በቀይ በሚወጣበት ወቅት ተጫዋቾች በቀይ በሚወጡበት ወቅት ስቲቫኦ ዊሊያም እየተቀየረ እየወጣ ነው ያለው። ፔድሮ ኔቶና ስቲቫኦ ዊሊያም እየተቀየሩ እየወጡ ነው ያሉትና ለዚህ ደግሞ ጥያቄ ተጠይቀው ነበር ኤንዞ ማሬስካና ምንድነው የመለሱት ምላሽ? ስለ ስቲቫኦ ሲናገሩ ምንድነው ያሉት? በጣም ጥሩ እየሰራ ነው ያለው የ17 18 ዓመት ልጅ እዚህ አውሮፓ ውስጥ እንደ ቼልሲ ባለ ትልቅ ክለብ ውስጥ መጥቶ ወዲያውኑ ያለውን ብቃት እያሳየ ያለ ተጫዋች ነው። በጣም ጥሩ የሆነ ተጫዋች ነው። በ5 የማጥቃት ቦታዎች ላይ መጫወትን ይችላል ብለዋል ኤንዞ ማሬስካና ይሄ ስቲቫኦ ዊሊያም እንደምታውቁት በተለያዩ የማጥቃት እንቅስቃሴ ቦታዎች ላይ መጫወት የሚችል ተጫዋች ነው። በብራይተን ጨዋታም እንዳያችሁት አንዴ በግራ በኩል ያደርጉታል፣ የግራ ክንፍ አጥቂ ያደርጉታል፣ አንዴ የቀኝ ክንፍ አጥቂ ያደርጉታል። በ10 ቁጥር በኮል ፓልመር ቦታ መጫወት የሚችል ተጫዋች ነው። በአጥቂነት ራሱ አጥቂ ከታጣ ሰው የሚገባ ነጃው ፔድሮ እንኳን ቢጎዱ እንደ አማራጭነት ገብቶ በአጥቂ መስመር ላይ መጫወት የሚችል አይነት ተጫዋች ነው። ሲከላከል ተመልሶ ሲከላከል በጣም ጥሩ ነው። ኢነርጂው ጥሩ ነው። የስቲቫኦ ዊሊያምና አድንቀው ነው የተናገሩት ኤንዞ ማሬስካ። በነገው የቻምፒዮንስ ሊግ ጨዋታ ላይ ይሰለፋል ተብሎ ነው የሚጠበቀው ስቲቫኦ ዊሊያምና በጣም ጥሩ ተጫዋች መሆኑንና ጥሩ እንቅስቃሴ እያደረገ መሆኑን በሱም ደስተኛ መሆናቸውን ነው እንግዲህ ኤንዞ ማሬስካ የተናገሩት ማለት ነው። ሌላው እንግዲህ በዚህ ከቻምፒዮንስ ሊግ ጨዋታ አስቀድሞ ሌላው ጋዜጣዊ መግለጫ ኤንዞ ማሬስካ ጋር አንድ ላይ ሆኖ የሰጠው ደግሞ ፔድሮ ኔቶ ነውና ፔድሮ ኔቶ እንግዲህ ሲጠየቅ ምንድን ያለው? አብዛኛው ነጥብ የጣልንባቸው ጨዋታዎች በራሳችን ስህተቶች ነው። ጥሩ ነገር ማድረግ እንደምንችል በነገው ጨዋታ ማሳየት አለብን ሲል ነው የተናገረው ፔድሮ ኔቶና ከዚህ በፊት እንግዲህ ነጥብ የጣሉባቸው ቼልሲ ነጥብ የጣሉባቸው ጨዋታዎች በጣም አስቆጪ መሆናቸውንና የተሻለ ተጫዋቾች መሆናቸውን የተሻለ ነገር ማድረግ እንደሚችሉ በነገው ጨዋታ ላይ ማድረግ እንደምንችል ብዙ ነገሮችን ማሳየት አለብን ሲል ነው የተናገረውና ይሄም በጣም ጥሩ ነገር ይመስለኛል። ከሜንታሊቲ ከአስተሳሰብ አንጻር ተጫዋቾች ጥሩ ነገሮችን ይዘው መቅረብ እንደሚችሉ ማሸነፍ እንደሚችሉ ማመን መቻል እንዳለባቸው ነው የተናገረው ፔድሮ ኔቶና ይሄም ጥሩ ሜንታሊቲ ይመስለኛል። ሌላው ደግሞ ፔድሮ ኔቶ ስለ ጆዜ ሞሪኒዮ ተጠይቆ ነበር። እንደምታውቁት ጆዜ ሞሪኒዮ በቤኒፊካ ዋና አሰልጣኝ ተደርገው ተሹመዋል። ቤኒፊካን እንግዲህ ወደ 4 ጨዋታ እስካሁን ድረስ አሰልጥነዋል። ሆዜ ሞሪኖ ጥሩ የሆኑ እንቅስቃሴዎችን እያደረገ ወደ አሸናፊነት ቤኒፊካን መልሰው በጣም ከበድ ያለ ቡድን እንዲሆን አድርገውታል ቤኒፊካን ሆዜ ሞሪኖ እና ስለሳቸው ተጠይቆ ነበር ፔድሮ ኔቶ እና እኔም ፖርቹጋላዊ ነኝ ሆዜ ሞሪኖም ፖርቹጋላዊ ናቸውና አንድ ፖርቹጋላዊ ሞሪኖ ቤኒፊካን እያሰለጠኑ እኔ ደግሞ ቼልሲን ወክዬ ከሳቸው ጋር መጫወት ማለት ለኔ በጣም ትልቅ ክብር ነው ሲል ነው የተናገረው ፔድሮ ኔቶ እና ከቤኒፊካ ጋርና ከጆዜ ሞሪኖ ጋር ለመጫወት በጣም በጉጉት የነገውን ቀን እየጠበቅን ያለ ነው እና የራሳችንንም ያለንን ነገር ለማሳየት ጥሩ የሆነ አጋጣሚ ሊሆንልን ይችላል ነገ ሲል ነው የተናገረው ፔድሮ ኔቶና ሆዜ ሞሪኖንም አሞካሽቶ አሞግሶ ነው የተናገረው። በእርግጥ ሆዜ ሞሪኖ በቼልሲ ቤት ትልቅ ታሪክ ያላቸው አሰልጣኝ መሆናቸው ይታወቃል። እንደውም ዛሬ በፕሬስ ኮንፈረንሱ ወቅት የቼልሲ ከኋላ የነበረው ፎቶ ጆዜ ሞሪኖ ከዚህ በፊት ቼልሲ ጊዜ ያነሷቸውን የፕሪሚየር ሊግ ዋንጫዎችን የሚያሳይ ፎቶዎችን ከኋላ ተደርድሮ ነበርና ኤንዞ ማሬስካም እንደውም በሳቅ እያሉ የተናገሩት ምንድነው እኔም አንድ ቀን እንደዚህ አንድ የክለቦች የዓለም ዋንጫን ያነሳንበትን ዋንጫ ይዤ ፎቶ አለኝ
የቼልሲ መልበሻ ክፍል ውስጥና ከዛ ውጭ ግን ፕሪሚየር ሊጉንም ቻምፒዮንስ ሊጉንም አንስቼ ልክ እንደ ሆዜ ሞሪኖ የቼልሲ ሌጀንድ ሆኜ ከኋላ ፎቶዎችን ቢሰቀሉልኝ በጣም ደስ ይለኛልና ያንን ለማድረግ በጣም ወሳኝ የሆነ ጥረቶችን አደርጋለሁ ሲል ነው የተናገረው ኤንዞ ማሬስካም። እና እንደምታውቁት ሆዜ ሞሪኖ በቼልሲ ቤት ያደረጉት ነገር የሚረሳ አይደለምና ነገ ወደ ስታንፎርድ ብሪጅ ተመልሰው ሆዜ ሞሪኖ ለቼልሲን እንግዲህ በተቃራኒ ሆነው ቤኒፊካን ይዘው ይገጥማሉ። የቼልሲ ደጋፊዎች እርግጠኛ ነኝ ምርጥ አቀባበል እንደሚያደርጉላቸው። ሌላው ፔድሮ ኔቶ እንግዲህ በዚህ በቀይ ቼልሲ ተጫዋቾች በሚሰናበቱበት ወቅት ተቀይሮ ስለሚወጣበት ነገር ተጠይቆ ነበርና ምንድነው ያለው? ይሄ የኤንዞ ማሬስካ የአሰልጣኛችን ውሳኔ ነው። እኔ በሚቀየርበት ወቅት ደስተኛ አይደለሁም። ማንም ተጫዋች በሚቀየርበት ወቅት ደስተኛ አይሆንም። በተለይ ደግሞ እንደዚህ ተከላካዮች በሚገቡበት ጊዜ የማጥቃት ሂደታችንን የሚቀንስ ይሆናል። ሆኖም ግን ያው የአሰልጣኙ ውሳኔ ስለሆነ ተቀብለን ኤንዞ ማሬስካ አሰልጣኛችን በሚያዘን በሚሰጠን ታክቲክ መሰረት እንሄዳለን ሲል ነው የተናገረው ፔድሮ ኔቶና በዚህ በቀይ በሚወጡበት ወቅት ተጫዋቾች ተቀይሮ በመውጣቱ ደስተኛ እንዳልሆነ ነው እየተናገረ ያለው ፔድሮ ኔቶ። እንደውም አስከትሎ ምንድን ያለው ፔድሮ ኔቶ በ10 ተጫዋቾች እንኳን ማጥቃትና አዎንታዊ አስተሳሰብ መያዝ ያስፈልገናል ብሏል። ኒውካስል በአንድ ተጫዋች በቀይ ወጥቶበት ከሊቨርፑል ጋር በነበረው ጨዋታ ላይ ጎል ማስቆጠር ችሏል። እኛ ግን በ10 ተጫዋች በሚወጣበት ወቅት ጎል ማስቆጠር ሳይሆን 3 ግቦችን በብራይተን አስተናግደናል። ይህ ደግሞ ተቀባይነት የለውም። ስለዚህ አስተሳሰባችንን ቀይረን ታክቲካችንን ቀይረን ያሉት ተጫዋቾች በደንብ አድርገው ተጫውተው እኛም ጎል ለማስቆጠር ነው እንጂ መጣር ያለብን ጎሎችን እንደዚህ ማስተናገድ የለብንም ሲል ነው የተናገረው ፔድሮ ኔቶ። እንግዲህ ቤተሰቦች ከሞላ ጎደል የጋዜጣዊ መግለጫዎቹ ይህንን ይመስሉ ነበረ። ምክንያቱም የነገው የቤኒፊካ ጨዋታ በጣም ወሳኝ ነው። እንደምታውቁት ቼልሲ ነገ ማሸነፍ ያለበት ይመስለኛል። ግን ያው ዞሮ ዞሮ የቼልሲ ዳይሬክተሮችና ቦርዶች ደግሞ የሚናገሩት ምንድነው? ቼልሲ ነገ እንኳን ከቤኒፊካ ጋር ቢሸነፍ እንዲሁም ደግሞ በቀጣይ ሳምንት በእንግሊዝ ፕሪሚየር ሊግ ከሊቨርፑል ጋር ያለውንም ጨዋታ ቢሸነፍ በኤንዞ ማሬስካ ሙሉ እምነት እንዳላቸውና ሙሉ ለሙሉ እንደሚደግፏቸው ነው የተናገሩት። ስለዚህ ይሄ ምንም አይነት ኤንዞ ማሬስካን ጫና ላይ የሚከት ጨዋታ አይደለም። ሆኖም ግን ቼልሲ ወደ አሸናፊነቱ መምጣት አለበት። በተለይ ደግሞ በሜዳው የሚያደርገው የቻምፒዮንስ ሊግ ጨዋታ እንደመሆኑ መጠን ወሳኝ 3 ነጥብ ማግኘት መቻል አለበት። እንደምታውቁት የቻምፒዮንስ ሊግ ፎርማቱ ተቀይሯል። ወሳኝ ነጥቦችን ማግኘት ይኖርበታል ቼልሲ። ስለዚህ ነገ ብሎ የቻምፒዮንስ ሊግ ጨዋታን በማሸነፍ ወሳኝ ነጥቦችን ማግኘት እንዳለበት ነው የሚሰማኝ። እንግዲህ ከተነሱ የጋዜጣዊ መግለጫዎች አንጻር አይተን ደግሞ ቼልሲ ምን አይነት አሰላለፎችን ነገ ይዞ ሊገባ ይችላል የሚሉትን ነገሮች ግምታዊ አሰላለፋችንን እናስቀምጣለን። እናንተም የተመቻችሁን ግምታዊ አሰላለፍ ኮመንት ላይ ማን ቢገባ እንደምትመርጡ መናገር ትችላላችሁ። አስቀምጡልኝ። የግምታዊ አሰላለፋችን እንሂድ። በግብ ጠባቂነት እንደተለመደው ሮበርት ሳንቼዝ ይገባል። ምንም አይነት ጥርጣሬ የለውም። ሮበርት ሳንቼዝ ብቸኛው የቼልሲ በዚህ ሰዓት ጥሩ በረኛ የተባለው ሳንቼዝ ስለሆነ ሳንቼዝ ይገባል ተብሎ ነው የሚጠበቀው። ከዛ ውጭ ግን በግራ መስመር ላይ ማርክ ኩኩሬያ እንደተለመደው ይገባል ተብሎ ነው የሚጠበቀው። ኩኩ አሪፍ እንቅስቃሴን እያደረገ ያለ ይመስለኛል። በተለይ ደግሞ ድጋፍ እያገኘ ግን አይደለም። ከሰሞኑ በፔድሮ ኔቶ ያለው ቦታ ላይ ኩኩሬላ ፔድሮ ኔቶ ወደኋላ ተመልሶ መከላከልን የቀነሰ ይመስለኛል ከሰሞኑና ኩኩሬላ በጣም ጫና ስር እየገባ ነው። ነገር ግን ኩኩሬላ በግራ መስመር ላይ ጥሩ እንቅስቃሴን ያደርጋል ብዬ አስባለሁ። ኩኩሬላ በግራ በኩል ይገባል። በመሃል ተከላካይ 2 ጥምረቶችን ደግሞ ስንመለከት የመሃል ተከላካይ ላይ እንግዲህ በጣም ብዙ ጉዳቶችን አስተናግዷል ቼልሲ። እንደምታውቁት የመሃል ተከላካይ ጉዳት አሉበት። እነ ቶሱን አዳራቤው ተጎድተዋል። እነ ዌስሊ ፎፋና ተጎድተዋል። ያሉት እነ ቤኖቲ ባዲያሲሊ፣ ጃረል ሃቶ እንደምታውቁት እና ትሬቨር ቻሎባ እነዚህ ናቸው አማራጮች። ከነዚህ አማራጮች ውስጥ ግን ለኔ ምርጫዬ ሊሆን የሚችለው ጃረል ሃቶና ትሬቨር ቻሎባ የመሃል ክፍል ተከላካዩን በጥምረት ይጀምራሉ የሚል እምነት ነው ያለኝ። ጃረል ሃቶና ትሬቨር ቻሎባ የተሻሉ ይመስለኛል ባዲያሲሊ ከኳስ ጋር ያለው ጥምረት ጥሩ አይደለም እንቅስቃሴና ጃረል ሃቶና ትሬቨር ቻሎባ የመሃል መስመር ተከላካዩን ይዘው ይመሩታል የሚል ሐሳብ ነው ያለኝ። በቀኝ መስመር ላይ ደግሞ ሪሲ ጄምስ የቀኝ ተከላካዩን ይዞ ይገባል ብዬ ነው ማስበው። ማሎ ጉስቶ ምን አይነት ዲዛስተር በጣም አስደንጋጭ የሆነ እንቅስቃሴ በብራይተን ላይ ተቀይሮ እንደገባ እንዳደረገ ይታወቃልና ከዚህ በኋላ በትንንሽ ጨዋታዎች ላይ ካልሆነ እኔ ለማሎ ጉስቶ እምነት ተሰጥቶት
የቀይ መስመሩን ሪስ ጄምስ ካልተጎዳ በስተቀር ወይም እረፍት የሚያስፈልገው ካልሆነ በስተቀር ይገባል የሚል እምነት የለኝም። ስለዚህ የቀይ መስመር ተከላካዩን ሪስ ጄምስ በካፒቴንነት ይመራል ብዬ ነው ማስበው። እንግዲህ መሀል ሜዳ ላይ ይገባል ብዬ የምገምታቸውን ተጫዋቾች ደግሞ ልንገራችሁ። ሞይሰስ ካይሴዶ እንደምታውቁት ቅድም እንደነገርኳችሁ ኤንዞ ማሬስካ ዛሬ በደንብ አድርገን የምናያቸው ይሆናል። ሞይሰስ ካይሴዶ፣ ጃኦ ፔድሮ እና እንዲሁም ደግሞ አንድሬ ሳንቶስ አጠራጣሪ ነው ለነገ ጨዋታ የተወሰነ ጉዳት አለባቸው ሲሉ ተናግሯል። ሆኖም ግን ቼልሲ አማራጭ ያለው አይመስለኝም። በነገው ጨዋታ ላይ ቼልሲ ሌሎችም ተጫዋቾች ብዙ የተጎዱ ተጫዋቾች ስላሉ መሀል ሜዳ ላይ ብዙ አማራጭ ያለው አይመስለኝም ቼልሲ። ከዛ አንጻር ሞይሰስ ካይሴዶ እንደምንም ጉዳቱንም ይዞ ቢሆን ይገባል የሚል ግምት ነው ያለኝ ሞይሰስ ካይሴዶ። ከዛ ውጭ ግን ኤንዞ ፈርናንዴዝ እና ሮሜሮ ላቪያ ለመጀመሪያ ጊዜ በቼልሲ ማሊያ ቋሚ ሆኖ የሚጀምርበት ጨዋታ ይሆናል ብዬ ነው ማስበው። ሮሜሮ ላቪያ ከጉዳት ተመልሷል። በብራይተን ጨዋታም ገብቶ የተወሰኑ ደቂቃዎችን መጫወት ችሏል። ነገ ግን አማራጭ ካለመኖሩም አንጻር አንድሬ ሳንቶስም በጉዳት ላይ ከመሆኑም አንጻር ሮሜሮ ላቪያ የተሻለ እድል ሊያገኝ ይችላል የሚል እምነት ነው ያለኝ። ስለዚህ ካይሴዶ በ6 ቁጥር ቦታ ላይ ኤንዞ ፈርናንዴዝ እና ላቪያ ደግሞ አብረው ተጣምረው ሶስቱን የመሃል ክፍል ሜዳውን ይመራሉ ብዬ የምገምተው አሰላለፍ ነው ማለት ነው። ከዛ በተጨማሪ ግን የቀይ መስመር ያጥቂ ሂደቱን ደግሞ እንግዲህ ስቲቭ ዊሊያም በቀይ መስመር ያጥቂ ሂደቱን ይመራል ብዬ ነው የማስበው። ኤንዞ ማሬስካም ትልቅ እምነት የጣሉበት ተጫዋች ነው። ወዲያውኑ ቼልሲ ቤት መጥቶ መላመድ የቻለ ምርጥ እንቅስቃሴ ማድረግ የቻለ ተጫዋች ነው። እንዳለመታደል ሆኖ ቼልሲ በቀይ በሚወጡበት ወቅት ተቀይሮ የወጣ ብዙም የመጫወት እድሎችን ሳያገኝ የቀረ ተጫዋች ነው ስቲቭ እንደምታውቁት። ነገ ግን በቋሚነት ከቤኒፊካ ጋር ይገባል ብዬ አስባለሁ። በሚኖረው የቻምፒዮንስ ሊግ ጨዋታ የቀይ መስመር የአጥቂ መስመሩን ስቲቫኦ ይመሯል ብዬ ነው ማስበው። በግራ በኩል ደግሞ የአጥቂ መስመሩን ፔድሮ ኔቶ ይገባል ተብሎ ነው የሚጠበቀው። ፔድሮ ኔቶ የግራ መስመሩን ከማርክ ኩኩሬያ ጋር በመከላከል ሂደቱን በማጥቃት ሂደቱን ተጣምሮ የግራ መስመር የማጥቃት ሂደቱን ይመራል ብዬ ነው ማስበው። ጃኦ ፔድሮ የማጥቃት ሂደቱን በ9 ቁጥር ቦታ ላይ እንግዲህ ጃኦ ፔድሮ ይገባል ብዬ ነው የማስበው። ዞሮ ግን ጃኦ ፔድሮም አጠራጣሪ ነው ብሏል ኤንዞ ማሬስካ። በተለይ ደግሞ በጣም እረፍት የሚፈልግ ተጫዋች ነው ጃኦ ፔድሮ፣ ፊትነሱ ትክክል አይደለም ብሏል እና ከዛ አንጻር ነገ ላይገባ የሚችልበት ሁኔታ አለ። ግን ቼልሲ አማራጭ አለው አይመስለኝም። ነገ ታሪክ ጆርጅን መጠቀም አማራጭ አይመስለኝም። ታሪክ ጆርጅ አጥቂ አይደለም ትክክለኛ፣ ይሄ ሊሆን የሚችል ነገር አይመስለኝም። ለማርክ ጊው ደግሞ እምነት ሰጥተው እድል ይሰጡታል ነገ በወሳኙ የቻምፒዮንስ ሊግ ጨዋታ የሚል አሳሰብ የለኝም። ስለዚህ ጃኦ ፔድሮ እንግዲህ እንደምንም ብሎ ሊገባ ይችላል የሚል እምነት ነው ያለኝ። አንድሬ ሳንቶስ ልክ እንደነ ጃኦ ፔድሮ እና እንደነ ሞይሰስ ካይሴዶ የተወሰነ ጉዳት አለበት፣ አጠራጣሪ ነው ተብሏል። ሆኖም ግን ከሰራው ጥፋት አንጻር ልምድም ያስፈልገዋል እንደምታውቁት አንድሬ ሳንቶስ። ከዛ አንጻር ነገ ጨዋታውን ይጀምራል ብዬ አልገምትም እና የጃኦ ፔድሮ እና የሞይሰስ ካይሴዶ ግን ምንም አማራጭ ያለው አይመስለኝም ቼልሲ። በተለይ ጃኦ ፔድሮ ማርክ ጊው ካልገባ በስተቀረ ወይም ለሱ ድል ካልሰጠው በስተቀረ ጃኦ ፔድሮ ይጀምራል በ9 ቁጥር የአጥቂ ቦታ ላይ ብዬ ነው ማስበው። እናንተስ ማን ይገባል ብላችሁ ታስባላችሁ? ማን ቢገባስ ጥሩ ነው ለቼልሲ የተሻለ እድል ቢሰጠው የተሻለ እንቅስቃሴ ሊያደርግ የሚችል ተጫዋች ማን ነው ትላላችሁ? በኮመንት ሴክሽን ላይ አስቀምጡልኝ። ከዛ ውጭ ግን ግምታዊ እንግዲህ ቼልሲ ስለስንት ያሸንፋል ወይስ አቻ ይወጣል ወይስ ይሸነፋል የሚለውን ግምታችንን ደግሞ ስናስቀምጥ እኔ በበኩሌ ነገ ቼልሲ ከብራይተን ሽንፈት በኋላ ወደ አሸናፊነት ለመመለስ ከፍተኛ ጥረት የሚያደርግበት ይመስለኛል። በደንብ ኢነርጄቲክ ሆኖ የሚጫወት ይመስለኛል። ስለዚህ ቼልሲ የነገውን የቤኒፊካ ጨዋታ 2-1 በሆነ ውጤት ያሸንፋል የሚል ግምት አስቀምጣለሁ። ፖዚቲቭ የሆነ ግምት ነው የምገምተው። መቼም ቼልሲ እስካሁን ድረስ ያሸንፋል ብለን እየገመትን እንግዲህ ውድቅ እየሆነብን ያለው እንደምታውቁት እየተሸነፈ ነጥብ እየጣለን ያለው። የነገው ጨዋታ ግን ቼልሲ በቀይ የማይወጣበት ከሆነ ያሸንፋል 2-1 ብዬ እገምታለሁ። የእናንተስ ግምታችሁ ስንት ይሆናል? ቼልሲ ለስንት ያሸንፋል ወይስ ይሸነፋል ወይስ አቻ ይወጣል? ግምታችሁን አስቀምጡልኝ። መልካም ጊዜ መልካም ቀን እንዲሆንላችሁ እመኛለሁ። በሌላ ጊዜ እንግዲህ በአዳዲስ ቪዲዮዎች አዳዲስ መረጃዎች ስለ ቼልሲ ባሉ ጊዜ ለእናንተ ማድረሳችሁ ይሆናል። ሰብስክራይብ ማድረጋችሁን ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆንላችሁ። ቻው